ውድ ቤተሰቦች እንደምን ቆያችሁ? ሰላማችሁ ይብዛ። ዛሬ አንድ ነገር ለእናንተ ሼር ለማድረግ ወስኛለሁኝ። ያው እንደሚታወቀው ከቅርብ ጊዜ ወዲህ አሜሪካ እስራኤልና ኢራን በከፈቱት ጦርነት ዓለማችን በጣም ከበድ ወዳለ ትርምስ የገባችበት ሁኔታ ነው ያለው። በተለይ ደግሞ እንደኛ ባሉ ሀገራት የጉዳዩ ክብደት በጣም ከበድ ብሏል። ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ እንግዲህ ከዚህ ከነዳጅ ጋር ተያይዞ ኢራን የነዳጅ መስመሩን በመዝጋቷ በቂ ነዳጅ ወደ ሀገር ውስጥ እየገባ ለመሆኑ ከተነገረ በኋላ በጣም ብዙ ትርምስ፣ ብዙ ችግር እያየን ነው ያለነው። ስለዚህ ለእንደዚህ አይነት ችግሩ እንዲባባስ ያደረገው ምናልባት ሌሎች ሀገራት የራሳቸው ነዳጅ አላቸው። ነዳጅ ኢምፖርት የማያደርጉ ሀገራት እንደዚህ አይነቱ ችግር ለነሱ ምንም ማለት አይደለም። እኛ ሁሉ ነገራችን ከውጭ በሚገባው ነገር የተመሰረተ ስለሆነ አሁን ያለውን የኢትዮጵያን ኢኮኖሚ እንግዲህ በጣም በሚገርም ሁኔታ ግፊት ውስጥ ወይንም ፕሬዠር ውስጥ ጥሏል። ስለዚህ ከዚህ ጋር ተያይዞ ምናልባት መንግስት ልክ ከዚህም በፊት ብዙ ትላልቅ ችግሮች ሀገሪቱን ሲያጋጥማት አቅጣጫ አስቀምጦ በአቅጣጫው በየቦታው ያለው ነገር ማኔጅ በማድረግ ብዙ ነገር አልፈናል። ለምሳሌ ኮሮናን ማየት ይቻላል። የተለያዩ የጦርነት ጊዜዎችን ማስታወስ ይቻላል። በነዛ ሁሉ መንግስት ከህዝብ ጋር በቅርበት በመስራት ብዙ ነገሮችን አልፈናቸዋል። አሁንም አንድ የሚስተዋለው ነገር ምንድን ነው? ነዳጅ ገና እዛ ከውጭ ኢምፖርት የሚደረገው ነዳጅ አልመጣም ማለት በተጠየቀው ልክ አላገኘንም የተባለው ዜና ከተነገረ ጊዜ በኋላ እንግዲህ ነዳጅ የሚሸጡ የነዳጅ ተቋማት እንግዲህ ነዳጅን የመደበቅ የመሰወር እና ሰው ደግሞ በተለያየ ነገር እንዲያማርር እያደረጉ ነው ያሉትና ምናልባት ባለሀብቶችም ሁሉም ባለሀብት ባይሆን አንዳንድ በጣም ይሄ የሳይኮሎጂካል ወይ የስልቦና ችግር ያለባቸው በተገኘው አጋጣሚ ሁሉ ሊበልጥግ ገንዘብ ሊሰብስብ ብሎ የሚያስቡ ሰዎች አሉ። እነዚህ ሰዎች እንግዲህ ከቻሉ እኛ ዜጋዎች ስላለን ነው ነግዶ ትርፋ መሆን የሚቻለው። ገንዘብ ብቻው ነው የትም አይደርስም፣ ከሞትም አያድንም። ነገ አንተ ባለሀብት የሆንከው ሰውዬ ስትሞት ከአንተ ጋር አይሄድም። ግን አንተ እንደዚህ በማድረግ የብዙ ሰው ህይወት እንዲጎሳቆል እያደረግክ ነው። ይሄ ትክክል አይደለም እና ከዚህ አይነት ድርጊት ሰው ቢችል እንደው ትንሽ ፈጣሪን ቢያስብ፣ ሰው እግዚአብሔርን ቢያስብ ጥሩ ነው ብዬ አስባለሁ። ሌላው መንግስት ማድረግ ያለበት ብዬ ማስበው ነገር የመጀመሪያው ነገር እንዴት መደረግ ያለበት የሚለውን ምናልባት የፌደራል መንግስት በየክልሉ ካሉ ፕሬዝዳንቶች፣ በየዞኑ ካሉ ሰዎች ጋር፣ በየወረዳው ካሉ ሰዎች ጋር አቅጣጫ አስቀምጦ መንግስት መንቀሳቀስ አለበት። አሁን ያለው ሁኔታ በጣም ሰው ዝም ብሎ ትርምስ ነው። ከባንክ ብዙ ሰው ብር ያወጣል። ይል በብዙ ሁኔታ ሰው ያስፈጫል። እንዲህ በቃ ድርቅ ልገባ ነው፣ ችግር ልገባ ነው በሚል እና ከተማ ላይ ወጥታችሁ ስታዩ ብዙ ነገሩ እየተደነባበረ ነው። መንግስት ህዝቡን ማረጋጋት አለበት። የመጀመሪያው ነገር ማረጋጋት አለበት። ህዝቡ መረጋጋት አለበት። ይሄን መንግስት ማድረግ አለበት ብዬ አስባለሁ። ሌላው ምናልባት መንግስት ማድረግ አለበት እንግዲህ ትልቁ ይሄ ችግር እንዲከሰት የተደረገው ነዳጅ ከውጭ ሀገር ስለሚገባ ነው። የኢትዮጵያ መንግስት ባለፈው የአባይን ፕሮጀክት ሲያስመርቅ ናቹራል ጋስ ፕሮጀክት
በቅርቡ እንደሚጀምር እንዳበሰረ ሁላችሁም የምታስታውሱት ነው። አሁን ለመንግስት እኔ የምለው ከምንም በላይ ከየትኛውም ፕሮጀክት ቅድሚያ ሰጥቶ ህዝብንም አነቃቅቶ ሞቢላይዝ አድርጎ ማድረግ ያለበት ምንድነው? ይሄ ናቹራል ጋስ ሌላው ነዳጅ ባይቻል ናቹራል ጋስ የተጀመረውን መንግስት ከየትኛውም ሁኔታ የቅድሚያ ሰጥቶ ይሄንን ፕሮጀክት እውን ማድረግ አለበት። ህዝቡ አሁን የኛ ህልውና ምንድነው? በቃ በራሳችን የተወሰነ አይደለም ማለት ነው። እዛ ጋር ኢራንና እስራኤል ተጣሉ፣ እኛ እዚህ ጋር ችግር ውስጥ ገባን። ነገ ደግሞ ቻይናና አሜሪካ ሊጣሉ ይችላል። ሌሎችም የጠገቡቱ የራሳቸውን ጡንቻ ለማሳየት የበላይነቱን እኔ ሊቆጣጠር በሚል ብዙ ነገር ውስጥ ሊገቡ ይችላሉ። ይሄ ደግሞ የሚቀር አይደለም። ምክንያቱም ሀያል ማን ነው የሚለው ነገር ማረጋገጥ ስለሚፈልጉ ቀጣይ እንደዚያ ነገሮች ሊከሰቱ ይችላሉ እና መንግስት ከምንም በላይ በእውነት ከየትኛውም ፕሮጀክት በላይ የናቹራሉን ጋስ ቶሎ ብሎ መስመር ማስያዝ አለበት። ያ ካልሆነ የውጭ ሀገር ሌሎች አገራት ላይ በተለይ ከዚህ ከሚድል ኢስት ከዌር የሆነ ነገር በተከሰተ ቁጥር እኛ እዚህ ጋር ያለው ነገር ችግር ውስጥ ስለሚገባ ቢያንስ በራሳችን በምንፈልገው አይነት ሁኔታ መንቀሳቀስ እንድንችል መንግስት ምንድነው ማድረግ አለበት? የናቹራሉን ጋስ የነዳጁን ጉዳይ ሴኩር ማድረግ አለበት። መንግስት ከዚህ በፊት ህዝብን ሞቢላይዝ በማድረግ ብዙ ፕሮጀክቶችን እውን አድርጓል። ብዙ ስራ ተሰርቷል። አሁን ያን ነገር መድገም ነው። አዲስ ነገር የለምና መንግስትም እንግዲህ እንደዚህ አይነት ነገሮች ላይ ጠንከር ማለት አለበት። በነዳጅ ራሳችንን ካልቻል ሁሌም እንግዲህ የሌላውን ሁኔታ እየጠበቀን የምንንቀሳቀስ ዜጋ ነው የምንሆነው። ያ እንዳይሆን በተቻለ መጠን መንግስት አደራ ነው የምለው፣ በቃ ከየትኛውም ፕሮጀክት ይሄ ይበልጣል። ህዝቡ በራሱ በሚፈልገው ደረጃ መንቀሳቀስ እንዲችል የነዳጅ ሁኔታ ሴኩር መደረግ ስላለበት መንግስት በዚህ አይነት ሁኔታ ቢንቀሳቀስ የሚለውን መልእክት ለማስተላለፍ ነው። ምናልባት ሌላ መጨረሻው ማሳሰቢያ ዜጎች በትንሽ በትልቁ እህል ስላስፈጫችሁና ስላስቀመጣችሁ ከምንም አታመልጡም። መዘጋጀት ጥሩ ሊሆን ይችላል፣ ግን ደግሞ በዚህ ልክ የሆነ በቃ ዛሬ በልታችሁ ነገ ትሞታላችሁ የተባለ እስኪመስል በየወፍጮ ቤቱ በየሱቁ የሚደረገው ነገር እኔ አይዶን ነው አልገባኝም። ባይሆን የሆነ የሚያረጋጋ ነገር ሰው ማድረግ አለበት። መንግስትም በዚህ ላይ ድምፁን ማሰማት አለበት ብዬ አስባለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ለእነዚህና ለሌሎች መረጃዎች ትምህርታዊም ለሆኑ ነገሮች ለተለያዩ ነገሮች ቻናላችንን ሰብስክራይብ አድርጉ። ሰላማችሁ ይብዛ።